አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የዚህኑ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? ይሄን ያለሁ አልሐምዱሊላህ። እንዴት ነው ስራ፣ ጤንነት? ከኔ ጋር አልሐምዱሊላህ። የመዳም ቅመሞች እንዴት ናችሁ? ቆይታ ሁሉ ሰላም ነው? ከኔ ጋር አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ላረገ ሰብስክራይብ አረጋለሁ። ሰብስክራይብ መልሳለሁና ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ውድ ቤተሰቦች እና እንዴት ናችሁልኝ? ሰላም ነው? እኔ ያለሁ አልሐምዱሊላህ። ዛሬ የመጣሁበት ማለት ነው እንዴት መዳም ቤት ሆነን በተለይ ቆየት ያሉ ሰራተኛዎችና እኛ እንደ አዲስ በተለይ ባህርተኛ ሆነን ኢቃማ ያለልን እዛ ቤት ስንገባ እንዴት ሆነን እንደምንሰራ ልነግራችሁ የሆነ አጋጥሞኝ ነው ማለት ነው። በዛውም ለምፈሩ እህቶቼ በጣም ፈሪ ሆናችሁ በሰዓቱ ያኔ ስለምፈሩ መናገር ስራችን ይበላሻል ምናምን መናገር የምፈሩ ደግሞ ልጆች አሉ። አጋጣሚ ማለት ነው በቃ የማይናገሩ በተለይ አዲስ ከሆኑ ጭራሽ የማይናገሩ ልጆች አሉ። እኔ ገባሁና ምን ሰራች የመሰላችሁ? ከዛ ሴትዮ የመጣሁት ያው ስራዬ ሴትዮ ጋ ነው። ከዛ ፎቅና ምድር ነው ያሉበትና እኔ ምን እንሰራለን መሰላቸው 12 ዓመት የቆየ ሴት ልጅ አለች የሌላ ሀገር ዜጋ ማለት ነው። እዛው ብቻዬን ኗሪ ሆና በቃ እንደ እሳቸው መዳም ሆናለች። ከዛ ምን ሰራች የመሰላቸው? እዛ ቤት አልኩኝ የእሷ የሴትዮን ቤት አጸዳለሁኝ። ስንት ሰዓት ትተኛለሁኝ? ከሌሊቱ 2 ሰዓት ትተኛለሁ። ከሌሊቱ 2 ሰዓት ተኝቼ 11 ሰዓት ጠዋት እነሳለሁ ማለት ነው። ያኔ 11 ሰዓት ራሱ በዛ ሀገር ማለት ነው። ከዛ ተነስቼ እስከ አሱር ልጅቷ ቤት እሰራለሁኝ። ፎቅ አለችበት የኔ ሴትዮ ቤት ከፊል ሴትዮ ቤት ማለት ነው። ከዛ ሰርቼ እስከ 10 ሰዓት አሱር ምናምን እጨራርሳለሁኝ። ከጨረስኩ በኋላ ምን ትለኛለህ? እታይ ፍሱሬት ትለኛለህ። እታች እኮ ሰራተኛለች ለምን እንደምወርድ አላውቅም። ከዛ እታች ወርዳለሁ። እታች ሰሪ ምን ታደርገኛለች? ሰራተኛይቱ ምክንያቱም የቆየች ስለሆነ ያችኛይቱ በጣም የቆየን 12 ዓመት ሆኗታል። ቤት ጋር ተቀላቅላለች። ልክ እንደ ልጅ ሆናለች በሉ። ከዛ ምን ትለኛለች መሰለቻችሁ? ያላ ስራ ትለኛለች። በቃ እኔን አታስቀምጠኝ። ወሳን አንድ ነገር ካዘዟት እኔን የምታዘኝ። እኔ ደግሞ ወይኔ ስራ ሊበላሽ አሁን ልጅ ጋራ እኔ ስራ ፎቅ የለሁት እዛ ወላሂ ነው የምላቸው። እኔ ያለሁት እዛ እንዴት መጥቼ እንዴት ታዘኛለች? በዛ ላይ እሷ ተቀምጣ በቃ እሷን የሆነ ነገር ካዘዟት እኔን ነው የምታዘኝ። ወይኔ አሁን ብናገራት ሳረ ደግሞ ተናግሬ ስራ የሚበላሽ ሳስል ማለት ነው። በሰዓቱ ግን ብናገራት በሰዓቱ የተበላሸ ስራ የሚበላሽ ብዬ ጨከን ብዬ ተናግሬ ቢሆን አሪፍ ነበር። ለምን እሷም አይ እንዲከትለኝም ብላ ታስባለች። ከዛ ሴትዮዬም በቃ ከተናገረች ካላሰሽ ያትለኝ። እኔ አዲስ ስለሆንኩኝ ያኔ ስራዬም እንዳይበላሽ ብዬ ስለማስብ መቼም ያው ስናስብ ስራችን ቋሚ እንዲሆንልን በተለይ ወጣ ገባ የምንል ልጆች ስራችን ቋሚ እንዲሆንልን በጣም እንፈልጋለን ሳ ስለዚህ እኔ ደግሞ እንደዛ ብዬ በቃ ከዛ ለነገውም እንደዛው ሆነ። በቃ እሷ ቁጭ ትላለች። ምክንያቱም እኔ ታይም ወርድ መሆኔን ስታቅ ስራዋን ባጭሩ ትውት ታረግና ምንድነው እኔ ነው የምጠብቀኝ? ምን እያየ ስልክ እያየኝ ማን ነው የምጠብቀው? እኔሳ ላይ ተፋጋ እውላለሁኝ። ተወርድ በቃ ተጠብቆ ነው የማገኘው ሁሉም ነገር። ምክንያቱም አንደኛ እሷ የቆየ ናት። የቤቱ ልክ ታውቃለች። ማን እንደሚቆጣት ማን እንደሚቆጣጠራት ማን እንደማይቆጣጠራት ስለምታውቅ ቁጭ ብላ ትጠብቀኛለች። ከዛስ ምን አድርግ እኔ እሷ ቁጭ ምክንያቱም እዛ ተርኩ መስራቴ ይቀርማ ላዚም ነው መስራቴ። ምክንያቱም እሷ እዛ ቁጭ ብላ እየጠበቀች የምጠብቀው እኔ ነው አውቃለሁ። የድብ እሰራለሁ ምንም ማድረግ አልችልም። ከዛ ስል እንዴ ደከመኝ በቃ አረና አልቻልኩም አልኳት። ሴትዬ ጋር በቃ ተናገርኳት። ምክንያቱም እኔ የመጣሁት አንቺ ቤት ነው፣ ሁለት ቤት አልሰራም። እንዴት ብዬ ነው የምሰራው ምናምን ብዬ ስናገራት ትሰሪያለሽ አለችኝ። እዚህ የሰራሽውን ትንሽ ሰርተሽ ከአስሩ ድረስ እዚህ ትሰሪያለሽ። ከአስሩ በኋላ እታች ልሽ ትሰሪያለሽ። እንዴት ብዬ ነው የምሰራው? ትሰሪያለሽ አለች። እኔስ እንደዚህ ብዬ አልሰራም። ማንስ አልሰራም። ምክንያቱም እኔ ስራዬን እንዳይበላሽ ቢሳስብ
ምን ገዛው? በሽታ ገዛው። ምክንያቱም ላይ ፎቅ ሁለት ቤት እንዴት ነው አንድ ሰው የሚችለው? ምን ነው ደግሞ ሰራተኛ ባይኖር አዲ ችግር የለውም ስራዬን አውቄ ካላስ ሰራተኛ የት እያለኝ ለዚህም ነው ታግዣታለሽ። እሷን ማገዝ አለብሽ። ለዚህም ነው ትሰሪያለሽ እንዴ? ደግሞ ሰራተኛ ምንም የምትባባ ነገር እንኳን በሆነች ችግር የለውም። ምክንያቱም ቋንቋ ሌላ ነው። በስ በአረበኛ ብቻ ነው የምናወራው። እንደኛ የምናወራበት ነገር የለንም። ከዛ ቁጭ ብላ ስልኳን ያየህ ትጠብቀኛለች። ወላሂ ነው የምላቸው። ሆን ብላ እኔ እስከምመጣ ድረስ ቁጭ ብላ ትጠብቀኛለች። እኔማ እንደዚህ ከሆነማ ቢቀርብኝ ይሻላል። ምክንያቱም እኔ የማስበው ስራ እንዳይበላሽ ነው። ግን ሳስበው ደግሞ እኔ እየተጎዳሁ ነው። ሌሽ እንደዚህ ይሆናል። እኔ መጎዳት የለብኝም ብዬ ሳስብ አልሰራም። እኔ አልሰራም። የምሰራው አንድ ቤት ነው። አንድ ቤት ነው ልሰራ የመጣሁት። ግን እዛ አልሰራም። ምክንያቱም ደግሞ እሷ አልሰራችም። እሷ ተቀመጠ ብዬ ብላቸው አይገባቸውም። ምክንያቱም እኔን ነው እንጂ የሚያወት እኔ ስለሆንኩ አዲሲቱ እኔን ነው እንጂ የሚያወት እሷን አይናገሯት በጭራሽ። እሷን እንዴት አልሰራይም ምናምን ብሰራም ብታጠፋም ባታጠፋም አስረክበዋታል። ቢቆሽሽም ባይቆሽሽም ምንም ቢሉ ምንም አይመለከቷትም። ምክንያቱም እሷ ስለቆየ ምን ብትመጭ ጭራሹንም ምን ብትል ጥሩ ነው ካላስ እሷ ትመጣለች፣ ቁጭ ትላለች። እኔም ሲያዟት ሩጭ ነይ በዚህ ይሄን እያሉሽ ነው ይሄን አንሺ በቃ አደናገረኝ። መጨረሻ ላይ ምን መስል እንዴ ማንኛችሁ ናችሁ መዳም እስከ ማለት ድረስ ደረስኩኝ ማለት ነው። ሴት አሰሪም ተሰሪው የሚያሰሩኝም ማንኛቸው እንደሆነ በጅራሽ ማወቅ አልቻልኩም። ምክንያቱም እዛም ስመጣ ታዘኛለች፣ እዛም ስሄድ ታዘኛለች። እሷ ቁጭ ብላ በቃ ጀዋሏን እያየ ካላስ እኔ ሆንኩ ሰራተኛ ለምን አይቀርብኝ? ከዚህ ቢቀርብኝስ? ከዛ በኋላ ተናገርኩት። ስናገራት ለሽ ተናገርሽ ማለት እኔን ያሰርሽ ነኝ ማዘዝ አለብኝ አለች። ኧረ እኔ እንደዚህ ብለሽ አታዥኝ ካላስ አልፈለግሽኝ ነው እንጂ ሁለት ቤት አልሰራም። ከዛ በዚህ ተነጋግረን ይሄው ስራ ተበላሽ ማለት። ለማንኛውም ግን እንደዚህ ብላችሁ ስራችን ተበላሽ እንደዚህ ብላችሁ የምትጨናነቁ ልጆች አላችሁ። እኔ የማወራው ለእናንተ ነው። ምክንያቱም ከራስ በላይ ምንም ነገር የለም። ራሳችንን መጠበቅ አለብን። ራሳችንን መገናዘብ አለብን። ምክንያቱም እኛ ራሳችን ካልቆምን ለራሳችን ማንም የሚቆምልን ነገር የለም። እኛ የምንጎዳው እኛ ነን አይደለም? አንድ ነገር ብንሆን እኛ ነን። እሱ ደግሞ እኮ ብሩ ምን ነው ሰርተን እንኳን የሚያሳክመን እንኳን በሆነ አያሳክመንም እኮ ብንታመን የሚያሳክመን ብር አይደለም፣ በጭራሽ አያሳክመን። ግን መጀመሪያ ማሰብ ያለብን ለጤናችን፣ ማሰብ ያለብን ለራሳችን። ሁሉም ነገር በኋላ ቀሪ ነው። ሁሉም ነገር ይደርሳል። አስቀድሞ ማየት ያለባችሁ ለራሳችሁ። ራሳችሁ መውደድ ያለባችሁ፣ ራሳችሁን ማክበር አለባችሁ። ምክንያቱም ለራሳችሁ ያላችሁት ራሳችሁ ናችሁ። ከታመማችሁ በኋላ ከተጎዳችሁ በኋላ የሆነ ነገር ከደረሰባችሁ በኋላ እንደው ባላረፍኩት እንደው ይሄንን ባልሰራው መሆን የለበትም። እና አዳዲሶች በተለይ አዳዲሶች አፍ የማይችሉት እንዴት እንደሆነ ሁሉን ነገር የማያውቁት የሚፈሩ ስራችን ይበላሽብናል፣ ተዚህ ስራ ብንወጣ ስራ እናገኝም ብሎ የሚጨናነቁ ልጆች አሉ። አዲሶቹ ማለት ነው። እንደዚህ አይነቶቹ ራሳችሁን ተጠንቀቁ፣ ራሳችሁን ተንከባከቡ ነው የምለው። የዛሬው ቪዲዮ ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።